ሳይንስም ሆነ በአዩርቬዳ ወይንም የህንዶች የባህል ህክምና እይታ የራስ ማሳጅ ለአካልና ለአእምሮ ጤና እጅግ አስፈላጊ መሆኑን ያስተምራሉ። በሳይንሳዊ እይታ የራስ ማሳጅ ውጥረትን ይቀንሳል ወይንም ስትረስ ሪሊፍ ያደርጋል፣ የደም ዝውውርን ያሻሽላል፣ የራስ ምታትን ያስታግሳል፣ የእንቅልፍ ጥራታችንንም ይጨምራል። በተመሳሳይ አዩርቬዳም የራስ ማሳጅ ጭንቀትን እንደሚቀንስ፣ የደም ዝውውር እንደሚጨምር እንዲሁም የአእምሮአዊ ንቃት እንዲጨምር እንደሚያግዝ ያስተምራል። ራሳችንን ማሳጅ ከማድረጋችን በፊት የምንጠቀመውን ዘይት ዋርም ማድረግ ወይም ለብ ማድረግ አለብን። ይህንንም ደግሞ የፈላ ውሃ ውስጥ ለተወሰነ ደቂቃ በማስቀመጥ መጀመር እንችላለን። የሞቀ ዘይት የምንጠቀመው አንደኛ ሙቀት የደም ስሮችን ያሰፋል። ይህ ደግሞ የደም ዝውውር ወደ ራስ ቅልና አንጎል እንዲጨምር ያደርጋል። ይህ ማለት ደግሞ ምንድነው? የተሻለ የደም ፍሰት ራስ ቅላችን ላይ ካለ ለፀጉር ስሮች በቂ ኦክሲጅን እና ንጥረ ነገር ወይም ደግሞ ለፀጉር እድገት የሚጠቅሙ ምግቦች ወደ ራስ ቅላችን እንዲፈሱ ስለሚያደርግ ጥሩ የፀጉር እድገት እናያለን። ይህንን ሀሳብ ደግሞ ሳይንስም አዩርቬዳም ይደግፉታል። ማሳጅ ስናደርግ ማወቅ ያለብን ነገር ስለ ማርማ ፖይንት ነው። ማርማ ፖይንት ደግሞ ወይም ደግሞ ኢነርጂ ፖይንት ተብሎ ይታወቃል። በጭንቅላታችን ላይ ከ30 በላይ የሚሆኑ ማርማ ፖይንቶች አሉ። እነዚህ ደግሞ ሳይንስ በቀጥታ ማርማ ፖይንት ብሎ ባይጠራቸውም የደም ስሮቻችን መገናኛ፣ የነርቮች መገናኛ፣ የአጥንቶች መገናኛ እነሱ ናቸው ማርማ ፖይንት ተብለው የሚጠሩ። እነዚህን ማርማ ፖይንት ማሳጅ ስታደርጉ በኃይል ወይም ደግሞ በከባድ ግፊት መሆን የለበትም። ይልቁንም ረጋ ብለን ቀስ ብለን ሰርኩላር ሞሽን ወይም ደግሞ ልክ እኔ ማሳጅ እንደማደርገው ማለት ነው። በጣም በቀስታ ሰርኩላር እንደ ክብ እንደ መስራት ማለት ነው። በጣቶቻችን ቀስ እያልን እንደዛ ነው ማሳጅ ማድረግ ያለብን። ደህና ደሩ።